በፊልም ቀረጻ ወቅት ከእግር ጥፍሩ እስከ ራስ ፀጉሩ ያልተሰበረ አጥንት የሌለው ብቸኛው ሰው ማን እንደሆነ ያውቃሉ? ወላጆቹ በጣም ከመደሄታቸው የተነሳ ለሐኪም ሊሸጡት የደረሱት ያ ሕፃን ዛሬ የቢሊዮኖች ተወዳጅና የሆሊውድ ንጉሥ ሆኗል። እርሱ ጃኪ ቻን ይባላል። ዛሬ ስለ ጃኪ ቻን ድብቅና ልብ የሚነካ የህይወት ታሪክ በዝርዝር እናያለን። ቪዲዮውን ላይክ፣ ቻናሉን ደግሞ ፎሎ እያደረጋችሁ እንድታበረታቱን በአክብሮት ጠየቅናችሁ። አብረን እንቆይ። ጃኪ ቻን እንደ አውሮፓውያን አቆጣጠር ሚያዝያ 7 ቀን 1954 ዓ.ም በሆንግ ኮንግ ተወለደ። ሲወለድ በጣም ወፍራም ስለነበር እናቱ ፓኦ ፓኦ ወይም የመድፍ ጥይት የሚል ቅጽል ስም አውጥታለት ነበር። የሚገርመው ግን ወላጆቹ የሆስፒታሉን ክፍያ መክፈል ስላቃታቸው ጃኪን ለሚያዋልዳቸው እንግሊዛዊ ሐኪም በ$26 ብቻ ሊሸጡት ሞክረው ነበር። ነገር ግን በጓደኞቻቸው ምክር ሐሳባቸውን ቀየሩ። ከዚህ በኋላ ጃኪ ቻን 7 ዓመት ሲሞላው ወላጆቹ ሥራ ፍለጋ ወደ አውስትራሊያ አቀኑ። እርሱን ግን ሆንግ ኮንግ በሚገኝ የቻይና ኦፔራ አካዳሚ ውስጥ ጥለውት ነበር የሄዱት። ለሚቀጥሉት 10 ዓመታት ጃኪ በቀን 19 ሰዓት ያለ እረፍት ማርሻል አርት፣ ዳንስና ትወና ይለማመድ ነበር። ስህተት ሲሰራ በከባድ ሁኔታ ይገረፍ ነበር። ይህ አስቸጋሪ ጊዜ ነው ለእርሱ ጽናት ትልቁን መሰረት የጣለለት። ጃኪ ቻን መጀመሪያ ወደ ፊልም ዓለም ሲገባ የብሩስሊ ተላላኪ ወይም ስታንትማን ነበር። በዚህ ቆይታውም ኢንተር ዘ ድራገን በተባለው ፊልም ላይ ብሩስሊ ጃኪ ቻንን በስህተት መትቶት ራሱን እንዲስት አድርጎት ነበር። ብሩስሊ ሲሞት ታዲያ ሆሊውዶች ቀጣዩ ብሩስሊ ጃኪ ቻን እንዲሆን ፈልገው ነበር። ነገር ግን ጃኪ እኔ የብሩስሊ ጥላ መሆን አልፈልግም፣ እኔ የመጀመሪያው ጃኪ ቻን መሆን ነው የምፈልገው በማለት ፍላጎቱን በቀልድ መልክ አቅርበው ነበር። በዚህም ሐሳቡ በመጽናት ዓለም ላይ ድራንክን ማስተር በተሰኘው ፊልሙ እጅግ ታዋቂ መሆን ቻለ። ጃኪ ቻን ዓለም ላይ አደገኛ ስራዎችን ወይም ስታንትስ የሚሰራው ያለ ረዳት በራሱ ነው። በዚህም ምክንያት በአካሉ ላይ ያልተሰበረ አጥንት የለም። አፍንጫው 3 ጊዜ ተሰብሯል። ጉልበቱ፣ ጣቶቹና የራስ ቅሉ ሳይቀር አደጋ ደርሶባቸዋል። በተለይ አርመር ኦፍ ጋድ በተባለው ፊልም ላይ ከዛፍ ላይ ወድቆ የራስ ቅሉ ተሰብሮ ነበር። ዛሬም ድረስ ጭንቅላቱ ላይ የብረት ሰሃን ተገጥሞለት ይኖራል። እዚህም የተነሳ ኢንሹራንስ ኩባንያዎች አንተ በጣም አደገኛ ሰው ነህ ብለው ኢንሹራንስ ሊገቡለት ፈቃደኛ አይደሉም። ጃኪ ቻን የግል ህይወቱን በሚስጥር ይይዝ ነበር። እንደ አውሮፓውያን አቆጣጠር በ1982 ታይዋናዊቷን ተዋናይ ጃን ሊን በድብቅ አገባ። ደጋፊዎቹ ወይም አድናቂዎቹ እንዳይጎዱ በማሰብ ትዳሩን ለብዙ ዓመታት ይዞ በድብቅ ይኖር ነበር። ልጁ ጃይሲ ቻን በአደንዛዥ ዕፅ ተይዞ በታሰረበት ወቅት ጃኪ ልጄን አላስፈታም፣ ስህተት ሰርቷል፣ መቀጣት አለበት በማለት ለህግ ያለውን ክብር አሳይቷል። ጃኪ ቻን ዛሬ ከ$400 ሚሊዮን በላይ ሀብት አለው። ነገር ግን የሚገርመው ልጄ በራሱ ጥረት ሀብት ማግኘት ካልቻለ የኔን ገንዘብ እንዲያባክን አልፈልግም በማለት ሀብቱን በሙሉ ለበጎ አድራጎት እንደሚያውለው ተናግሯል። ጃኪ ቻን በመቶዎች የሚቆጠሩ ትምህርት ቤቶችንና ሆስፒታሎችን ገንብቷል። በ2016 ደግሞ የክብር ኦስካር ተሸላሚ ሆኗል። የጃኪ ቻን ወላጆች የስለላ ህይወት። ይህ ታሪክ በራሱ እንደ ፊልም ይገርማል። ጃኪ ቻን ዝነኛ እስከሆነ ድረስ የወላጆቹ እውነተኛ ታሪክ አይታወቅም ነበር። አባቱ ቻርለስ ቻን በቻይና የእርስ በርስ ጦርነት ወቅት ለገዢው ፓርቲ ሰላይ ወይም ሴክሬት ኤጀንት ሆኖ አገልግሏል። እናቱ ሊሊ ቻን ደግሞ በወቅቱ አደገኛ ዕፅ በማዘዋወር ትጠረጠር ነበር። ታዲያ አባቱ እናቱን በቁጥጥር ስር ሊያውላት ሲል ነበር የተዋወቁት፣ ፍቅርም የያዛቸው። በዚህ መልክ የተዋወቁት እናትና አባቱ ጃኪ ቻንን በመውለድ ለዓለም የፊልም ኢንዱስትሪ ትልቅ በረከትን አበርክተዋል። አርመር ኦፍ ጋድ የተባለውን ፊልም ዩጎዝላቪያ ውስጥ ሲቀርጽ ከዛፍ ላይ የወድቅና ራሱ ድንጋይ ላይ ይቀጠቀጣል። የራስ ቅሉም ተሰብሮ የአጥንቱ ስብርባሪ ወደ አእምሮው ገብቶ ነበር። ዶክተሮቹ አይተርፍም ብለው ተስፋ ቆርጠውም ነበር። ዛሬ ጃኪ ቻን ያቺን ቀን ሲያስታውሳት ሞቼ ተነሳው ይላል። ከዚህ በተጨማሪ ጃኪ ቻን በሆንግ ኮንግ ፊልም ሲሰራ ወንበዴዎች ገንዘብ ሊወስዱበት እናም ሊገድሉት እንደሚችሉ እየነገሩ ያንገራግሩት ነበር። ታዲያ ጃኪ ቻን ራሱን ለመከላከል ሲል በኪሱ 2 ሽጉጥና 1 ቦምብ ይዞ ይንቀሳቀስ ነበር። ይህ ጉዳይ ታዲያ በሆንግ ኮንግ ትልቅ መነጋገሪያ ሆኖ ነበር። ጃኪ ቻን በፊልም ብቻ ሳይሆን በእውነተኛ ታሪኩ ከሆንግ ኮንግ ታዋቂ ወንበዴዎች ጋር ተፋልሟል። ጃኪ ቻን በጊነስ ወርልድ ሪከርድ የተመዘገቡ 2 ሪከርዶች አሉት። አንደኛው በህይወት ያለ ብዙ አደገኛ ስራዎችን ወይም ስታንትስ የሰራ ተዋናይ በሚል፣ ሁለተኛው ደግሞ ቻይኒዝ ዞዲያክ በተባለው ፊልም ላይ 15 የተለያዩ ስራዎችን ማለትም ተዋናይ፣ ዳይሬክተር፣ ጸሐፊ፣ ፕሮዲውሰር፣ ሰዓሊ፣ ምግብ አብሳይ ወዘተ የሆነ በመስራቱ ነው። ጃኪ ቻን በአንድ ፊልም ላይ 15 ስራዎችን በመስራት የዓለምን ሪከርድ ሰብሯል። ከዚህ በተጨማሪ ጃኪ ቻን የመዝፈን ችሎታም አለው። በብዙ የራሱ ፊልሞች ላይ የመዝጊያ ሙዚቃዎችን የሚዘፍነው ራሱ ነው። ጃኪ ቻን በፊልሞቹ ፈገግ የሚያሰኙ ነገር ግን ልዩ ብቃትን የሚጠይቁ አክሽኖችን በማሳየት የተመልካቹን ቀልብ የመሳብ ችሎታ አለው።
በዚህም የብዙዎቻችን ልጅነት ያሳመረ ተዋናይ ነው። ይህ ድንቅ ተዋናይ ድህነትን ጠንቅቆ የሚረዳ ማንንም ለመምሰል ያልሞከረ ይልቁንም የራሱን መንገድ የፈጠረና ስራዎቹንም ሊከፍልላቸው የሚችለውን ዋጋ ሁሉ እየከፈለ ውጤታማ መሆን የቻለ ታላቅ ሰው ነው። ውድ የክፍትፍቱ ቤተሰቦች ለዛሬ ስለ ታላቁ ጃኪ ቻን እንዲያጫወትናችሁ ስለተከታተላችሁን ከልብ እያመሰገንን በቀጣይ ስለማን ብንሰራ መልካም ነው እንደምትሉ እንዲሁም ስለ ጃኪ ቻን የምታውቁትን እንድታካፍሉን በአክብሮት ጠየቅናችሁ። ሰላም።